እኔ የሚደርስበት አድርሳኝና ይሄን ክፈል ያልከኝ ከፍላለሁ። የውተው ብር አባታችን እንዴት ዋሉ? ደህና ዋሉ? ሰላም ይፈር ይመስገን። ልሸኞት እንዴ? አባክ ደስ ያንሶኝ ነው የኔ አባት። ይምጡ እስቲ እዚች ይግቡ። ደክሞት ነበረ? አዎ በቃ እግሬ ቶሎ አይራመድም። እግሬም ሄደ። ስንት አመት ሆኖት? እኔ 88 ነኝ። አሁን ማን ጋር ነው የሚኖሩት ታዲያ? እኔ ሰው ቤት ተቀጥሬ ነው የምሰራው። ምን ይሰራሉ? ሽመና? አዎ ማጣት እኮ የሰው ልጅ ማንኛውም ሰው አይይዝም። እውነት ነው አባቴ። ያጠሰው መልክ የለውም። እውቀቴን ተሸክሜ ጦም ያሳድረኛል። ግደለኝ ብዬ ለአምላክ ሲጠራ ያሰቃየኛል። የመልእክተኛው እባላለሁ። እኔ ምን ላግዝዎት እችላለሁ? ምን ታግዛኛለህ? እኔ የሚደርስበት አድርሳኝና ይሄን ክፈል ያልከኝ ከፍላለሁ። የውተው ብር ለኔ ሊከፍሉኝ? አንተ ታውቃለህ እና አላውቅም። ይሄን ያባት ታስለቅሰኝ በእናትህ። ለምን ቢኖረኝ ለምን 20 ብር አይሆንም? እቺ ስንት ትመስሎታለች? እስቲ ይዋት ወይ እኔ 100 ብር ማለት 200 ነው። ማንበብ ምናምን መጻፍ አልችልም። በአጠቃላይ አሁን እሱ ያዙት እጆት ላይ 10,000 ብር ነው አባቴ። 10,000 ብር ይሄ? አዎ። ወይ ገብርኤል የኔ አባት ሰው ለምንድን ነው የሚመልሱልኝ? ለእርሶ እየሰጠሁት እኮ ነው አባቴ። ለእርሶ እየሰጠሁት ነው። 10,000 ብር ነው የኔ አባት። ምኑ? እሱ የገብርኤል አለ። አንተ ከየት ታገኛለህ? የኔ አባት ወይ አፈር በበላኝ። የኔ አባት የኔ ጌታ ወይኔ ምንሳው ሚካኤል ገብርኤል ማታ ጠርቶ ይስጥ። አሜን። የኔ አባት ቅስ ብለው ባከውት የማታ እንጀራ አምላክ ይስጥ። አሜን አባት። ኧረ ማን አባቱ ሰጠኝ? እኔ ምን ገንዘብ ይኸው ለማለት ነው ይዩት ብዬ የሰጠሁት መስሎት መሰለኝ። የኔ አባት ለምን ወይ እኔ አፈር ልብላ? የኔ አባት እርሶ ነው የኔ አባት። ወይ ከናት ታገኝም ከቅዱስ ገብርኤል ታገኛለህ። ሚካኤል እቺንስ ብጨምሮት ረክ ይሄ ደግሞ ሌላ 10,000 ብር ነው። አንተ ምን ትሆናለህ? መልእክተኛ ነኝ መልእክተኛ ነኝ እኔ። እግዚአብሔር ካንተ ሰው ይልከኛል። አምላክ አንተ ይስጥ። አሜን የኔ አባት። አንሰጣኝ ሳልሞት ቀበርከኝ። ወይኔ ወንድሜ እንደሰጠኝ ደስታ ይስጥ። አሜን አባት። ደስታ ይስጥ የኔ ጌታ። አሜን የኔ ጌታ። እነኪታ አሜን። ማባት ሰጠኝ የኔ አባት። እናቴ እንዳይረሷት ያስገቧት የኔ አባት። በዚች ይንኩ በቃ አይሻልም? ጥቁር ፔስታ ተገላገልኩ። ኧረ ማታ እንጀራ ይስጥልኝ። አሜን አባቴ። ቅዱስ ገብርኤል ይተው አባቴ፣ በእግዚአብሔር በቃ እኔ አባቴ ለቅሶ ምናምን አልፈልግም አባቴ። ደስታዎትን ፈልጌ ነው እኮ
አንተ አገሬን አሳየኝ እኮ የኔ አባት እናቴ አገሬ አባቴ አገሬ አሳየኝ። የማታ ደስታ ሚካኤል ገብርኤል ይስጥ። አሜን አባት። እኔ አንተ ጋር አገኛለሁ ብዬ የምለው ወይ የት ሰው ታውቃኛለህ? የት ታውቃለሁ? ወደ ሰፈሬ ነው የምሄደው ብዬ ነው የመጣው እንጂ ይሄን አገኛለሁ ብዬ ነው። እስኪ ምን አለኝ በል የኔም በል መሬት ጠፋት። ጠላቶች ካልተክ ፊት አይቆሙም። አሜን። ገብርኤል በሰይፉ ይወጋል። ደስ አለኝ። እንኳን ደስ አለ። እንጀራ እኮ በላሁ። ምን በላለሁ? እንኳን ደስ አለዎት። ለእርሶ በጣም ደስ ብሎኛል። አሁን ታክሲ ላስይዞትና ወደ ቤትዎት። እሺ 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 እኔ አባት እሺ እሺ። በድጋሚ እንኳን ደስ አለው። ወይ ኧረ በአምላኬ